ካራቲስቶቹ ፓስተሮችም ቢሆኑ ይሄን ስም ይጠቀማሉ በናዝሬቱ ኢየሱስ የሚለው ስም ይጠቀማሉ አሁንም እምላችሁ ፕሮቴስታንት የተለያዩ ናቸው ይሄንን የሚቃወሙ ፕሮቴስታንት እንዳሉ አቃለሁ ነኝ ይሄን ካራቴውን ይሄ ምቱ ምናምኑ እንደዚህ አይደለም ተውባካችሁን የሚያስፈልገው ወንጌል ነው እንጂ ታይሰን መሆን አይደለም ሆሊፊልድ መሆን አይደለም ብለው የሚሉ ፕሮቴስታንቶች እንደሚኖሩ አቃለው ይኖራሉ እነሱ ደግሞ ምንድነው መጽሐፍ ቅዱስን ይዘው በቃ እውነት ነው ብለው በሚሄዱበት በራሳቸው መስመር ይሄዳሉ እውነት ነው እውነት አይደለም እሱ በሌላ ጊዜ መነጋገር ይቻላል ግን አሉ እንደዚህ አይነት ፕሮቴስታንቶች መጽሐፍ ቅዱስን በማንበብ የሰውን ነገር ሳይነኩ የራሳቸው ብቻ ይዘው መሄድ የሚፈልጉ አሉ መማር የሚመራመሩ አሉ ይሄን አቃለው እኔ አሁን የፈለኩት በደጋግሜ እንደምነግራችሁ ኦርቶዶክስን የሚሰድቡ ድርሳናቱን ገድላቱን የሚያንቋሽሹ ሰዎች የኛ ኦርቶዶክሳውያን እኛ ተጨማሪ መጽሐፍ ለም በእምነታችን የያዝናቸው ሰዎች የሚሰድቡ ሰዎች ለዚህ ምን መልሳላቸው ነው በነገራችን ላይ ግን ሌሎቻችሁም አዋቂዎች የፕሮቴስታንት እምነት ተከታዮች ይሄን መልስ ልትሰጡኝ ትችላላችሁ ካለ ልክ እንደ ስላሴው ማለት ነው ምንድነው ይዛሬው ኢየሱስ ናዝራዊ ንጉስ ተብሎ እንደተጻፈው ጲላጦስ በመስቀሉ አናት ላይ እንደጻፈው ለማንኛውም ናዝራዊ ኢየሱስ የናዝሬቱ ወይም ደግሞ የናዝሬቱ ኢየሱስ እያላችሁ ትላላችሁ አትሉ እንላለን ይመስለኛል መልሳችሁ ጥሩ ይሄን ጥቅስ እንመልከተውና ከዛ ወደ ጥያቄያችን ወደ ዋናው ጥያቄያችን እናዝግም የማቴዎስ ወንጌል ምዕራፍ 2 ቁጥር 23 ላይ ምን ይላል እዩት ላንበብ በነቢያት አስተውላችሁ ይዛጋ በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ ይሄ ስለ ኢየሱስ ነው እንደገና ልድገምላችሁ ልብ እንድትሉት የምፈልገው ነገር አለ ቁጥር 23 ነው ቁጥር 23 ላይ ምን ብሎ ነው የሚጀምረው በነቢያት ስለዚህ ትንቢቱን የሚናገሩት እነማን ናቸው ነቢያት ልብ በሉ ነቢያት በነቢያት ምን ተባለ ማቴዎስ ነው የሚጽፈው ነቢያት የተናገሩትን ትንቢት ነው የሚያመጣው ሪፈር ነው የሚያደርገው እየጠቀሰ ነው ምን አለ ናዝራዊ ይባላል የተባለው ይፈጸም ዘንድ ምን ይባላል የተባለው ይፈጸም ዘንድ ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ ይላል አሁን ልብ ብላችሁ እሱ ላይ ቃሎቹን ተመልከቷቸው በነቢያት የተባለው ይፈጸም ዘንድ ነው የሚለው እሺ ይሄን ቃል እኛ ኦርቶዶክሳውያን የናዝሬቱ ኢየሱስ እንላለን አንልም ኦርቶዶክሳውያን አሁን ይሄኛው ለኦርቶዶክስ ነው ጥያቄው የናዝሬቱ ኢየሱስ እንላለን አንልም በደንብ ነው እንጂ ምንለው ለምን ነው ምንለው እኛ እናቱ ማርያም ናዝሬት ስለነበረች ከናዝሬት ትኖርበት ስለነበረ ዮሴፍ በዛ ይኖር ስለነበረ ወደዛ ገብቶ ኖረ የሚለውን ቃል ይዘን እንደገና ኢየሱስ ክርስቶስ ከናዝሬት በዛው አድጎ መምጣቱን የናዝሬቱ ኢየሱስ ስለተባለ በዛ መንገድ እንሄዳለን መልካም አሁን እዚህ ማቴዎስ የነገረን ምንድነው በነቢያት የተባለው ናዝራዊ ይባላል ተብሎ የተነገረው ትንቢት ይፈጸም ዘንድ ወደ ናዝሬት ከተማ መጥቶ ኖረ ነው የሚለው ከስደቱ በኋላ ነው ጌታ ይሄ ናዝራዊነት ሁለት አይነት አለ አሁን በዚህ ንግግር ለምሳሌ ኢየሱስ ክርስቶስ ናዝራዊ ኢየሱስ ተብሎ ሲነገር ከናዝሬት ከተማ የመጣው ኢየሱስ ለማለት ነው እንጂ እነዚህ ጸጉራቸውን እንደማይላጩት ወይም ደግሞ በሚሉት አይነት ናዝራዊነት አይደለም እዚህ ጋር የተገለጠው እነሱን በኦሪት ዘኍልቍ ምዕራፍ 6 ላይ ያዋቸው ህግ አለ ያ ህግ ራሱን ናዝራዊ ተማረ ሁሉ ጊዜ ናዝራዊ ሆኖ የሚኖር አለ ለጊዜው ናዝራዊ ራሱን የሚያረጋለ የተለያየ አይነት ናዝራዊነት አለ ለምሳሌ ሶምሶን ሁሉ ጊዜ ናዝራዊ ሆኖ እንዲኖር ነበር መሳፍንት 13 ላይ
ለጊዜው ደግሞ የናዝራዊነትን ስርዓት የሚያደርጉ ሰዎች አሉ በተወሰነ ደረጃ። ለማንኛውም ናዝራዊ የሚባለው ጸጉሩን የማይላጭ ወይን ጠጅ የማይጠጣ ራሱን ከሰው የሚለይ የሚሉ ነገሮች አሉት። ይሄኛው ናዝራዊነት ግን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሀገርን የሚያሳይ ነው። ለምሳሌ ኢየሱስ ናዝራዊ ስንል የናዝሬቱ ኢየሱስ ማለት ነው። እከሌ አሜሪካዊ፣ እከሌ ኢትዮጵያዊ፣ እከሌ ጃፓናዊ፣ እከሌ ጋናዊ ብንል ሀገሩን የሚያሳይ ነው። ኢየሱስ ናዝራዊ ስንል የናዝሬቱን የሚያሳይ ነው። አጉልቶ እሱ ላይ ነው ዋናው ነገር ያለው። ናዝሬት ከተማ ገብቶ ኖረ ስለሚል ዋናው ጎልቶ የሚነገረው ምንድነው? የናዝሬት ከተማ የነበረው ኢየሱስ፣ ከናዝሬት ከተማ የመጣው ኢየሱስ። ዮሐንስ ወንጌል ምዕራፍ 1 ላይ ናትናኤል ሲጠራ ነፊልጶስ ሲነጋገሩ ያለው ቃል ትዝ ይላችኋል። የናዝሬቱን ኢየሱስ አገኘ ነው። ሙሴ ሕግ ነቢያት በትንቢት የተናገሩለትን የናዝሬቱን ኢየሱስ አገኘ ነው። ከናዝሬት መልካም ነገር ይወጣል እንዴ እንዳለው ማለት ነው ናዝራዊ ኢየሱስ። ስለዚህ ምንድነው ጥያቄው ዛሬ የምንመለከተው ካላችሁኝ፣ ኢየሱስ ናዝራዊ እንላለን፣ በናዝሬቱ በኢየሱስ ስም እንላለን። እዚህ ማቴዎስ ሲጽፍልን ጥቅሱን ተመልክታችሁታል። ማቴዎስ ሲጽፍልን በነቢያት ናዝራዊ ይባል ዘንድ የተባለው ይፈጸም ዘንድ ወደ ናዝሬት ከተማ መጥቶ ኖረ የሚል ቃል አለ። አሁን ኢየሱስ ናዝሬት መጥቶ ኖረ? አዎ። ነቢያት ምን ብለው ተናገሩ? ናዝራዊ ይባል ዘንድ ናዝሬት ከተማ መጥቶ ኖረ ብለው ተናገሩ። ወይም ናዝራዊ ይባል ዘንድ የሚል የተባለው ይፈጸም ዘንድ አለ። ይሄን የሚጽፈው ማቴዎስ ነው። ምዕራፉ 2 ነው፣ ቁጥሩ 23 ነው። የተናገሩት ነቢያት ናቸው። ጥያቄ ይሄ ነው። ገድሉ ድርሳኑ የምትለኝ ልጠይቅህ፣ ኦርቶዶክስ ከመጽሐፍ ቅዱስ ውጭ ትቀበላለች የሚለውን ልጠይቅህ። እንደ አለፈው ጥያቄ ስለ ስላሴ የሚለው ቃል መጽሐፍ ቅዱስ ውስጥ በ66 ቃሏን ስላሴ የምትለዋን አሳዩ ብያለሁ። ያሳየኝ የለም። ዝርዝሩ አለ፣ ያቺ ግን የለችም። የሚያሳየኝ የለም። አሁንም እዚህ ማቴዎስ በነቢያት እንደተነገረው ናዝራዊ ይባል ዘንድ የተባለው ይፈጸም ዘንድ ናዝሬት ከተማ መጥቶ ኖረ ይላል ስለ ኢየሱስ። የቶቹ ነቢያት ናቸው ይሄን የተናገሩት? ነቢያት ነው የሚለው ብዙ ናቸው። እንደውም ነብይ ብቻ አይደለም የሚለው ነቢያት ነው የሚለው ብዙ ነው። ፕሮፌትስ አሁን ፕሮፌትስ ነው በእንግሊዝኛው ላይ ፕሉራል ነው፣ ሲንጉላር አይደለም። የቶቹ ነቢያት ይሄንን ትንቢት ተናገሩ? እንግዲህ ዋና ነገራችሁ ነው የናዝሬቱ ኢየሱስ የሚለው ትልቁ ነገራችሁ ነው። የናዝሬቱ ኢየሱስ አሳየኝ። የቶቹ ነቢያት ናቸው ኢየሱስ ናዝራዊ ይባል ዘንድ ናዝሬት ከተማ መጥቶ ኖረ ያሉ? የቶቹ ነቢያት ናቸው? የለም። አታሳዩኝም። ቤቶቹ ነቢያት የሚለውን አታሳዩ። እሱ ነው ጥያቄው። ኦርቶዶክሳውያን ልብ በሉ። ስለ ገድል፣ ስለ ድርሳን፣ ስለ ተጨማሪ መጽሐፍ ከመነጋገር በፊት መጽሐፍ ቅዱሱ ላይ ራሱ ትልቅ ችግር አለ። በእነሱ ዓለም የሚናገሩት እንኳን የለም መጽሐፍ ቅዱስ ውስጥ። የሥላሴ አማኞች ይላሉ መጽሐፍ ቅዱሳቸው ላይ ሥላሴ የሚል ቃል የለም። በነቢያት ተነገረ የሚለውን የቶቹ ነቢያት ኢየሱስ ናዝራዊ ይባል ዘንድ ብለው የተናገሩት ተፈጸመ ነው የሚለው ማቴዎስ። የትኛው ትንቢት ተፈጸመ?